ስለዚህ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ሞት ላይ የጨመረችው ነገር አለ። ምን ካላችሁ ላንብብላችሁ። እዚህ ድርሳነ ኪዳነ ምሕረት ገጽ 165 ላይ እንደዚህ ይላል። እናቴ ሆይ የኔ የመስቀል መከራና ያንቺ ለቅሶ እኩል ይሁኑ፣ የኔ የሞት ጽዋና ያንቺ ዋይታ እኩል ይሁኑ። አያችሁ፣ የኢየሱስ ሞት መከራና የማርያም ለቅሶ እኩል ናቸው ይሉናል። የኢየሱስ ሞትና የማርያም ዋይታ እኩል ናቸው። የኔ በመቃብር መቆየትና ያንቺ ድንጋጤና በሐዘን መትከም እኩል ይሁኑ። እኔ የሰው ሕይወት ነኝ፣ አንቺ አማላጅ ነሽ። አባቴ መሐሪ ነው፣ አንቺ ማላጅ ነሽ። እኔም ይቅር ባይ ነኝ፣ አንቺ ትለምኛለሽ። መንፈስ ቅዱስም የሰውን ሁሉ ኃጢአት ያስተሰርያል በማለት የኢየሱስ ሞትና የማርያም እንባ እኩል ነው ይላል። የኢየሱስ መሞትና የማርያም ድንጋጤ እኩል ነው ብላ ቤተክርስቲያኒቷ ያው በመጻፍቷ በጥቁርና በቀይ በአማርኛና በግዕዝ አድርጋ ጽፋ ትሸጣለች። ኢየሱስን ብቻ የሚሰብክ እኮ ሞቱን ብቻ ይሰብካል፣ ትንሣኤውን ብቻ ይሰብካል። ልዩ ወንጌል የሚሰብኩ ግን የኢየሱስ ሞት ላይ አይክዱም። እንደ አሕዛቡ ያምናሉ፣ ግን ሞቱ ላይ ይጨምራሉ። ይሄ ደግሞ ልዩ ወንጌል ይባላል። መርገምን የሚያመጣ የኢትዮጵያ ኦርቶዶክስ ቤተክርስቲያን መናፍቅ ነች፣ ስተቱ ወጥቃለች። ለዚህ ነው ተመለሽ የምንለው።